بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ሼክ አህመድ ተውሂድ የባህል ሕክምና ማዕከል። እኔ ደግሞ ስሜ ያው ጀማል አህመድ ይባላለሁ። ሼክ አህመድ ተውሂድ ልጅ ነኝ። የሼክ አህመድ ተውሂድ የባህል ሕክምና የምንሰራው እኛ እኔ የምንሰራው ነገር አንዳንድ ነገር ልንገራቸው ከበሽታው ማለት ነው። የአእምሮ እብደትም ይሁን ጭንቀትም ይሁን ስትረስ ምናምን ይሁን ማንኛውም ነገር ከአእምሮ ጋር ተያያዥነት ያለው ኢንሻአላህ እኛ ጋር መድኃኒት አለ። ያ ደግሞ የራስ ምታትም መድኃኒት አለ። በአንድ በኩልም ቢሆን በዛ በኩልም ቢሆን ችግር የለውም። ራስ ምታት አልፎ ማግሬን ከሆነ ራሱ መድኃኒት አለ ማለት ነው እኛ ጋር። ሌላ የጆሮ አለ። የጆሮ በሽታ የማይሰማ ሰውም ቢሆን ምግልም ያለው ቢሆን ህመምም ያለውም ቢሆን ጩኸት ያለውም ቢሆን ከጆሮ ጋር ተያያዥነት ያለውም እሱም እኛ ጋር መድኃኒት አለ። ዛሬ የምነግራችሁ ነገር አንዳንድ ነገር ያው ትንሽ ዲፕሊ ሌላ ቀን ነግራችኋለሁ። ግን ለዛሬው እንደ ያው በፓርት አድርጌ አንደኛ ፓርት ሁለተኛ ፓርት እያልኩ ነው የምነግራቸው። ግን ዛሬ እንዲሁ በአጠቃላይ ልንገራችሁና እንደ ሰመራይዝ ልንገራችሁና ኢንሻአላህ ሌላ ደግሞ የአይን የሚሆንም ያው በሽታ ካለ አንዳንድ ያው ብዙ ነው የአይን በሽታ ግን ከዛ ውስጥ አንዳንዱ እኛ ጋር መድኃኒት አለ። ሌላ ደግሞ የሳይነስም አለ። ሌላ ደግሞ የቶንስልም አለ። እንደዛም ሆኖ የጥርስም አለ እኛ ጋር። ሌላ ከጨጓራ ጋር ችግር ካለ ማንኛውም ጨጓራ በሽታ እሱም አንድ ቀን ከፋፍዬ እነግራችኋለሁ። እሱም እኛ ጋር መድኃኒት አለ። ሌላ የጉበትም ጉበት ደግሞ እሱም አንድ 3 አይነት ነው። ኤቢሲ ይባላል። ያው ሁሉም እኛ ጋር መድኃኒት አለ። ግን በቢ ትንሽ ለየት ያለ ሕክምና አለ እኛ ጋር ቢ ቫይረስ ማለት ነው። ስለዚህ እሱም እኛ ጋር መድኃኒት አለ። የሳምባም ቲቢም ይሁን ማንኛውም የሳምባ ካንሰርም ከሆነ ራሱ መድኃኒት አለ። ሌላ የኩላሊትም ከኩላሊት ጠጠር የሚያወጣ መድኃኒት አለ። ሌላ ከሽንት ጋር ተያይዞ ማንኛውም ነገር ኢንፌክሽንም ይሁን ማንኛውም ነገር ኢንሻአላህ እኛ ጋር መድኃኒት አለ። ሌላ የነርቭ በሽታ እኛ ጋር መድኃኒት አለ። የነርቭ ችግር ወይ ሐኪም ቤት የደም ግፊት ተብሎ ፓራላይዝ የሚያደርግ አለ። እሱም እኛ ጋር መድኃኒት አለ። ያው ፓራላይዝ የሚያደርገው ያ ስትሮክ ነው። እሱም እኛ ጋር መድኃኒት አለ። ሌላ ሙሉ ሰውነት ችግር ካለ እና ያው ጉልበት ላይ ጆይንት ምናምን እብጠትም ይሁን ማንኛውም ነገር በአረብኛ እና እኛ የምንለው ዳውል ሂዳር ነው የሚባለው። ጆይንቱ ላይ ነው ችግር ህመምም አለው እንደዛ። ስለዚህ ያም መድኃኒት አለ እኛ ጋር ኢንሻአላህ። ያው ብዙ ነው። የካንሰርም አለ። ካንሰር ማህፀንም ይሁን የጡት ካንሰርም ይሁን ማንኛውም የካንሰር ጋር ተያይዞ ያለውም እኛ ጋር መድኃኒት አለ። ግን ካንሰር ሆኖ የደም ካንሰር ግን እኛ ጋር የለም ነው። እሱ ትንሽ ይከብዳል። ሌላ
የግፊትም አለ። ያው ግን የሱከር ነገር የለም ኢንሻአላህ። ስለዚህ ይኸውላ የቀሩትም አሉ ኢንሻአላህ። አንድ ቀን ደግሞ በአጠቃላይ እንዲህ ሰመራይዝ አድርጌ ነገርኳቸው እንጂ ሌላ ቀን በፓርት ነው ነግራቸዋለሁ ኢንሻአላህ። በዚህ ዙሪያ ችግር ያለው ሰውም ካለ የምታውቁትና ማንኛውም ሰው መጥቶ መድኃኒት መውሰድ ይችላል ኢንሻአላህ። አላህ ያርጋችሁ። በሰላም ኑሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።